የቴሌግራም ቻናላችሁን ለማሳደግ ለፕሮሞሽን ምንም አይነት ገንዘብ ከማባክናችሁ በፊት አንድ አፕ ላስተዋውቃችሁ ጊዜያችሁንና ገንዘባችሁን ታተርፉበታላችሁ። ሰላም ቤተሰቦች፣ ዛሬም እንግዲህ በሌላ ቶፒክ ተገናኝተናል። አብዛኞቻችሁ በኢንቦክስ ለቴሌግራም ቻናል ሜምበር የሚጨምር አፕ ካለ ብላችሁ ስጠይቁኝ ነበረ። እኔም እንግዲህ አንድ ቅመም የሆነች አፕ ይዤላችሁ መጥቻለሁ። አፑን ዳውንሎድ ከማድረግ ጀምሮ ሳይን አፕ አድርጋችሁ ሜምበር ኦርደር እስከማድረግ ድረስ ምንም ሳይቀር ኤቭሪ ስቴፕ ማሳያችሁ ይሆናል። በቪዲዮ መጨረሻም ይህንን አፕ ብትጠቀሙ ምን ዲስአድቫንቴጅ እና ምን አድቫንቴጅ ሊኖረው እንደሚችል ኤቭሪቲንግ ክሊር በሆነ መንገድ የምንወያይበት ይሆናል። እስከ ቪዲዮ መጨረሻ የትም እንዳትሄዱ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። ሌትስ ጎ። ኦኬ፣ በመጀመሪያ እንግዲህ አፕሊኬሽኑን ከፕሌይ ስቶር ላይ ዳውንሎድ ማድረግ ይኖርብናል። ስለዚህ ወደ ፕሌይ ስቶር እንገባና ሰርች ባር ላይ ሜምበርስ ግራም ብለን ሰርች እናደርጋለን። እንደዚህ አይነት አፕ ይመጣልናል። ስለዚህ እኔ ኦልሬዲ ዳውንሎድ ስላደረኩት ድጋሚ ዳውንሎድ ማድረግ አይጠበቅብኝም። ያው እናንተ ዳውንሎድ አድርጉት። ዳውንሎድ አድርጋችሁ ከጨረሳችሁ በኋላ እንግዲህ ኦፕን ትሉትና እንደዚህ ያመጣላችኋል። እዚህ ጋር ከታች ኮይን የሚለው ጋር ከገባም በኋላ ቴሌግራም አካውንታችንን አድ እንድናደርግ ይጠይቀናል። እንግዲህ እዚህ ጋር እንደምታዩት ቴሌግራም አካውንታችንን አድ ካደረገን በኋላ ለሱም 15 ኮይን ይሰጠናል። ከዛም በኋላ ታስኪ የሰራን በየታስኩ ሁለት ኮይን እስከ 1000 ኮይን ድረስ መስራት እንችላለን። በተጨማሪም ደግሞ የተለያዩ ኢቨንቶችን እየተሳተፍን ኮይኖችን መሰብሰብ እንደምንችል ይነግረናል። ስለዚህ እዚህ ጋር ከታች አር ቴሌግራም አካውንት ምትሏን አንድ ጊዜ ትነኳትና ልክ እንደ ቴሌግራም ስልክ ቁጥራችሁን እንድታስገቡ ይጠይቃችኋል። ለሴም ካይንድ ኦፍ ፕሮሰስ ነው ያለው። ምንም የተለየ ነገር የለውም። ቴሌግራም ሎጊን ከምታደርጉበት ምንም የተለየ ፕሮሰስ የለውም። ስለዚህ እዚህ ጋር ካንትሪ ኮዳችሁን ታስገቡና በመቀጠል የስልክ ቁጥራችሁን በዚህ መልኩ ሞልታችሁ ኔክስት ትሉታላችሁ ማለት ነው። እንግዲህ በመቀጠል ቬሪፊኬሽን ኮድ ወደ ቴሌግራም አካውንታችሁ ልከንላችኋል ሚል ይመጣላችኋል። ስለዚህ ወደ ቴሌግራም አካውንታችሁ ትገቡና የተላክላችሁን ቬሪፊኬሽን ኮድ ኮፒ አድርጋችሁ መታችሁ እዚህ ጋር በዚህ መልኩ ትሞሉትና ኔክስት ስትሉት እንደዚህ ያመጣላችኋል። ከታች ስታርት አንድ ጊዜ ትሉታላችሁ። አሁን እንግዲህ ቴሌግራም አካውንታችንን በሚገባ አድ አድርገናል። በተጨማሪም እዚህ ጋር ከላይ የፕላስ ምልክቷን ነክታችሁ ሌሎች ተጨማሪ ቴሌግራም አካውንቶችን አድ እያደረጋችሁ ተጨማሪ ኮይኖችን ሞር መስራት ትችላላችሁ ማለት ነው። አሁን ግን በዚህኛው አካውንት ብቻ ኮይን ሰበስብና ለቴሌግራም ቻናላችን ሜምበር አድ ምናደርግ ይሆናል ማለት ነው። እዚህ ጋር ከታች አውቶ ጆይን የምትለዋን አንድ ጊዜ ንክወትና አውቶማቲካሊ ቻናሎችን ጆይን እያደረገ ለእናንተ ደግሞ አንድ ቻናል ጆይን ባደረገ ቁጥር ሁለት ኮይን እየጨመረላችሁ ይሄዳል ማለት ነው። ስለዚህ ያንን ኮይን እንግዲህ ካጠራቀማችሁ በኋላ ያንን ኮይን በመጠቀም የምትፈልጉትን ያክል ቴሌግራም ሜምበር ለቴሌግራም ግሩፓችሁ ወይ ለቴሌግራም ቻናላችሁ መግዛት ያስችላችኋል ማለት ነው። አፕሊኬሽኑን ለማየት ያክል ከላይ ለምሳሌ እዚህ ጋር ባይ የሚለው ታብ ውስጥ ከገባችሁ ኮይን መገዙበትን ቦታ ያመጣላችኋል። ለምሳሌ በቀጥታ ብር ከፍላችሁ ኮይን መግዛት ከፈልጋችሁ እዚህ ጋር 5000 ኮይን በ$5 አለ፣ 11000 ኮይንም እንደዛው በ$10 አካባቢ አለ። ስለዚህ በቀጥታ እነዛን ታስኮች ከመስራት ይልቅ በቀጥታ ኮይኖችን መግዛት ከፈልጋችሁ ይህንን አማራጭ መጠቀም ትችላላችሁ። በመቀጠል ደግሞ እዚህ ጋር ማሳያችሁ ትራንስፈር የሚለው ታብ ውስጥ ሲገቡ ለጓደኛችሁ ኮይን ትራንስፈር ማድረግ በፈልጉ እዚህ ታብሌት መጡና ዲስቲኔሽን ኢሜል ጋር የሚለው ጋር የጀለሳችሁን ወይም የጓደኛችሁን ኢሜል ታስገባላችሁ። ከዛም በመቀጠል የኮይኑን አማውንት ምን ያህል ኮይን መላክ እንደምፈልጉ ታስገቡና ትራንስፈር ስትሉት ከናንተ ኮይን ላይ በመቀነስ ለጓደኛችሁ ይልክለታል ማለት ነው። በመቀጠል እዚህ ጋር ጊፍት የሚለው ታብ ላይ ጊፍት ኮድ ምትላለች። ጊፍት ኮድ በምታገኙበት ጊዜ እዚህ ጋር በመምጣት የተሰጣችሁን ጊፍት ኮድ ፔስት እያደረጋችሁ የሚሰጣችሁ የኮይን አማውንት ይኖራል። ያንን ክሌም እያደረጋችሁ በዚህ መልኩ ኮይን መሰብሰብ ትችላላችሁ ማለት ነው። በቀጣይ ደግሞ ያለው አማራጭ ምንድነው? ኢቨንት ነው። እዚህ ጋር ኢቨንቶችን እየተወዳደራችሁ ለምሳሌ እዚህ ጋር እኛ 32ኛ ራንክ ላይ ነው ያለ ነው። ስለዚህ ይህንን ኢቨንት እየተወዳደራችሁ አንደኛ በወጣችሁ ቁጥር ለእያንዳንዱ ኢቨንት የተቀመጠለት የኮይን ሪዋርድ አለ። ስለዚህ እነዛን ኮይኖች እያሸነፋችሁ ኮይን መሰብሰብ ትችላላችሁ ማለት ነው። በመቀጠል እንግዲህ ከታች እዚህ ጋር ኦርደር ስምትል ታብ እናገኛለን። ይሄ ደግሞ ምንድነው? አንዴ የሆነ ያክል ሜምበር ኦርደር ካደረጋችሁ በኋላ ኦርደር ያደረጋችሁትን ስታተስ የምትከታተሉበት ኤሪያ ነው። ስለዚህ ይህንን ኦርደር ካደረገን በኋላ ቼክ እናደርገዋለን። አሁን እዚህ ጋር ወደ ሆም ፔጅ ስንመለስ ሁለት አይነት አማራጭ አለን፣ ዳይሬክት ፔመንት እና ዩዝ ኮይን የሚለው። ዳይሬክት ፔመንት እንግዲህ ቀጥታ በብር ፎሎወሮች የምንገዛበት ኤሪያ ነው። ስለዚህ እዚህ ጋር እኛ በብር መግዛት አንፈልግም፣ ኮይናችንን ተጠቅመን መግዛት ስለምፈልግ ዩዝ ኮይን ወደሚለው ታብ እንሄድና እንደምታዩት ሶስት አይነት አማራጭ ያመጣልናል። ቴሌግራም ካታጎሪስ ከሚለው ስር ሜምበር፣ ቪው እና ሪያክሽን የሚል ሶስት አማራጮች አሉን። ስለዚህ ለቻናላችን ሜምበር ከፈለግን ሜምበር የሚለውን እንመርጣለን። ቪው እና ሪያክሽን ከፈለግን ደግሞ እነሱን በመምረጥ ልገውን ያክል ኦርደር ማድረግ እንችላለን ማለት ነው። ስለዚህ አሁን እኛ የምንፈልገው ሜምበር መጨመር ስለሆነ ሜምበር ወደሚለው ጋር እንገባለን። ከገባም በኋላ እንግዲህ ልክ እዚህ ጋር እንደምታዩት የሜምበሩን መጠንና ዋጋውን በዚህ መልኩ ያመጣልናል። ስለዚህ ያላችሁን ኮይን እያያችሁ የምትፈልጉትን ያክል ሜምበር ኦርደር ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ለምሳሌ እንደምታዩት እኛ ወደ 430 አካባቢ ኮይን አለን። ስለዚህ እዚህ ጋር በ300 ኮይን 50 ፎሎወሮችን ኦርደር ማድረግ እንችላለን ማለት ነው። ስለዚህ በዚህ መልኩ 300 ኮይን የምትሏን ከመረጥን በኋላ የቻናላችንን ሊንክ ኮፒ አድርገን እንድናመጣ ይጠይቀናል። ስለዚህ አሁን ለእናንተ ለማሳየት የኔን ቻናል ሊንክ ኮፒ ላድርገውና ፔስት ላድርግለት።
ፔስት ካደረጋችሁትም በኋላ እዚህ ጋር ከታች ኔክስት ትሉታላችሁ። አር ዩ ሹር ብሎ ይጠይቃችኋል። ሊንኩን ቼክ አድርጋችሁ የእናንተ መሆኑን ካረጋገጣችሁ በኋላ የስ ኔክስት ትሉታላችሁ። ከዛም በስተመጨረሻ ፔመንቱን እዚህ ጋር ፔይ የምትለዋን ትነኩና ትጨርሳላችሁ ማለት ነው። አሁን ልክ እንደምታዩት ሰክሰስፉል ፔመንት ይላችኋል። ከታች እዚህ ጋር ትራክ ኦርደር የምትለዋን ስነኩ ቅድም ወደ ሳየዋችሁ ኦርደር ወደሚለው ታብ ያመጣችኋል። ስለዚህ እዚህ ጋር ሆናችሁ ምን ያህል እንደደረሰ ያለበትን ስታተስ መከታተል ትችላላችሁ ማለት ነው። ፋይናሊ እንግዲህ ጨርሷል። እዚህ ጋር እንደምታዩት ሪኩዌስት ያደረግነው 50 ፎሎወር ነበር፣ ሪሲቭድ ያደረግነው ደግሞ 88 which is ካዘዝነው በላይ ነው እንዲሁም የሰጠን። ስለዚህ በዚህ መልኩ ለቻናላችን ሜምበሮችን አዳርጎ ጨርሶልናል። ሪዛልቱንም ቻናል ውስጥ እየገባችሁ እንደዚህ ማየት ትችላላችሁ። በስተመጨረሻም በቪዲዮ መግቢያ ላይ እንደነገርኳችሁ ይህ አፕ ፖዚቲቭም ኔጌቲቭም ሳይድ ይኖረዋል። ያም ደግሞ እንዴት ነው? ከፖዚቲቭ ሳይዱ ስጀምርላችሁ ቴሌግራም ቻናል ወይም ግሩፕ ብከፍቱና ማሳደግ ብትፈልጉ ኖርማሊ ለማሳደግ ከሚወስድባችሁ ጊዜ በተሻለ በአጭር ጊዜ ውስጥ አሪፍ ሪዛልት ይሰጣችኋል። በተለይም ቻናላችሁን ለማስተዋወቅ የምትከፍሉ ሰዎች ካላችሁ ደግሞ ጊዜና ገንዘባችሁን ያተርፍላችኋል። ነገር ግን በዚህ ሲስተም ላይ ብቻ ዲፔንድ የምትሆኑ ከሆነ የራሱ የሆነ ደግሞ ዲስአድቫንቴጅ ይኖረዋል። ይህም ደግሞ እንዴት ነው? አሁን ለምሳሌ እናንተ ቻናላችሁን ለማሳደግ ስትሉ ወደ አፑ ትገቡና ምናልባትም በማትፈልጉት አካውንት ሳይኒን አድርጋችሁ ቻናሎችን ጆይን እያደረጋችሁ ኮይን ትሰበስቡና ነው ለራሳችሁ ቻናል ኦርደር የምታደርጉት። ሶ እዚህ ጋር እናንተ ቻናሎችን ጆይን ስታደርጉ ኮይን ለማግኘት እንጂ እነዛ ቻናሎች ላይ ኢንትረስትድ ሆናችሁባቸው አይደለም። the same thing here እናንተም ፎሎወር ኦርደር ስታደርጉ ቻናላችሁ ላይ ጆይን የሚያደርጉት ሰዎች በተመሳሳይ ሁኔታ ታስክ እየሰሩ እንጂ ስለ እናንተ ቻናል ምንም አይነት ክሉ የላቸው። ምናልባትም ነገ ከነገ ወዲያ ሌፍት ማለታቸው አይቀርም፣ ወይም ደግሞ ሌፍት ባያደርጉ እንኳን እናንተ ፖስት የምታደርጉትን ነገር የማየት እድላቸው በጣም ዝቅተኛ ነው። ዳትስ ኢት እንግዲህ አይ ሆፕ ኤቭሪቲንግ ቀለል አድርጌ እንዳሳየዋችሁ። ሰምቲንግ ኮንፊውዝ ያደረጋችሁ ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። በተቻለኝ ፍጥነት ለሁላችሁ መመለስ ሞክራለሁ። ኤኒዌይስ ለዛሬ ይህንን ምስል ነበረ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ከየጊዜው ምልክላችሁን ቲፖች በመከታተል ቤተሰብ ሁሉ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ። ይሳውት